ከሌለህ ቦታ የለህም። ሰው ካለ ነው የሚያከብር። ያ አኺ የሌለው ወንድምህን አታከብረው? የሌለው ወንድምህ እንዴት ያድርገው? ከሌለው ወንድምህ ከየት ያምጣ? አላህ ሱብሓነሁ ወተዓላ ለፈለገው ይሰጣል፣ ለፈለገው ይነሳል። የነሳውንም የሰጠውንም ወንድምህን ግን በኩል እንድታይ ነው የታዘዝከው። ወላሂ አለባበስ አይተህ እንዳትገምት፣ ብሔር አይተህ ቦታን ትኩረት እንዳትሰጥ። ሙስሊም ስለሆነ ከየትም ይብቀል ከየትም ይምጣ ይኑረው አይኑረው ቦታ ስጠው። ይህ ነው እስልምና የሚያዝህ። ከሌለህ የለህም። የወንዜ ልጅ ይላል። የወንዝ ልጅ ያ አኺ የወንዝ ያልሆነው ላትወደው ነው? የአንተ ሀገር ያልሆነው ብሔር ቋንቋ ያልሆነው ልጠላ ነው? ይህን አይደለም የታዘዝን። ወላሂ ከየትም ይብቀል ከየትም ይምጣ ወንድምህ ነው፣ እቀፈው። ወአዕተሲሙ መልእክት ነው የአላህ። አንዱኑ ተያያዙ። ወዴት እናድርገው? እሺ የሌለው ወአዕተሲሙ ውስጥ አይገባ? ታች ጫማ እየጠረገ ያለው ወንድምህ ቦታ የለም። መኪና ቁሞ ለመጣው ግን ማሻአላህ ትንከባከበዋለህ። ይህ ነው እስልምና? ላ ወላሂ ለሁሉም ቦታ እንድትሰጥ የታዘዝከው። ሹፍ እስልምና የዚህ ነው እኮ እስልምና። የሚገርማችሁ ቢላል ብን ረባህ ለዚህ ድንቅ ምሳሌ ነው። ዐጂብ ቢላል ብን ረባህ ወማ አድራከ ማ ሁወ ኢነ ቢላለን ካነ ሙአዚኑ ረሱሉላህ ወካነ ልእስላሙ ቀድ ረፈዐ ሚን ሸእኒሂ በል ካነ ዐብደን ሐበሽያን وكان الإسلام قد رفع من شأنه وقربه من رسول الله حتى أصبح له في كل قلب مكانا وعند جميع المسلمين منزلة وكرامة. شوف من هو بلال بن رباح. بلال يا حبشا كراتنا، بلال تقرنا حبشاوينه ነገር ግን እስልምና ምንድን ያደረገው እላለሁ። ዛሬም ሐቂቃ መጥቆር ማስጠላት ቢሆን ኑሮ ያለማችን ጥቁር አንድ ማስጠል ማን ነው የሚሆነው? ከዓባ ነበር አይደል የሚሆነው? ነገር ግን እስልምና በመጥቆር አይደለም የበላይ ያደረገው፣ ቢተቅዋላህ አላህን በመፍራት ነው ያደረገው። የአሷዲቁል ሐዲያሚን ሐዲሶችም ይህን ነው የሚገልጹት በግልጽ